በዚህኛው ቪዲዮ ሁለት ቤቶችን ነው ማሳያችሁ ተከታተሉ። ሰላም እንዴት ናችሁ? ኤላ ሪቪው ተመልሰናል። ለኪኖስ ነው እና ምንድነው ዛሬ የከተማችንን ትልቁን በርገር ነው የምናየው እና ላይክ ከዚህ በፊት አንዴ ለመስራት ሞክሬ ነበር ግን ዩቲዩብ ላይ አልሰራሁትም ቲክቶክ ላይ ሰርቻለሁ። አሁን ግን ሄደን እንቀርጻለን። ጀሞ 1 ነው የሚገኘው ኦልማርት ፊት ለፊት። አሁን እኛ ገና 4 ኪሎ ጋር ያለነው እየሄድን ነው። እዛ ደርሰን ከቻልን ኪችን ውስጥ መግባት እንችል ከሆነ ውስጥ ሲሰራም ያለውን ፕሮሰስ ሁሉንም አንድ ላይ አሳያችኋለሁ። ዛሬ ብቻዬን አይደለም ማለት ነው አብሮኛል። ስለዚህ ሲበላም ያለውን ናምባይ ሁሉንም ነገር አንድ ላይ እንቀርጸዋለን። ሁሉም ከጀርባም ያለውን ኤቭሪቲንግ ለማሳየት ሞክራለሁ። ከዚህ በኋላም እንዳልኳችሁ ሬዲዮው 5ኛ ምናምን ቪዲዮ ነው የሚሆነው። ከዚህ በኋላም በተደጋጋሚ የተለያየ የምግቦች ቪዲዮዎች እንሰራለን። ወደ ውጪም መሄድ አጋጣሚ ካለን ምናምን እንደሱም እየቀረጽን ሁሉንም ለማሳየት እንሞክራለን። ቲክቶክ ላይ የምንሰራው ስለምትከታተሉን በጣም እናመሰግናለን። በትንሽ ጊዜ ውስጥ ነው አክቹሊ በደንብ እየሰራን የመጣነው። ስለዚህ እንወዳችኋለን። ሰብስክራይብ አድርጉ። አሁን ወደ ጀሞ ቤት እየሄድን ነው። ከጀሞ በኋላ ደግሞ መስቀል ፍላወር የምትገኘው ቃልዬ ጋር እንሄዳለን። ስለዚህ ሙሉውን ቪዲዮ እዩት። ጀሞ ደርሰናል። ጀሞ 1 ኦልማርት ጋር ያለነው ከኦልማርት ፊት ለፊት ያለው ህንጻ ላይ ነው ያለው ብለውናል። ወደዛ ልንሄድ ነው። እንሂድ ወደ ካፌውና ደግሞ ካፌ ውስጥ ያለው ነገር ነው። በርገሩ ይሄን ይመስላል። እንደምታዩትም ለመግመጥ ሁሉ አስቸጋሪ ነበር። ኮምቦአቸው ነውና ሰላጣ ይኖራል ፓስታ ሁለት አይነት አለው ፍርፍር
ብዙ አይነት ነገር ነው ያለው ብቻ ከአራት ሰው ምናምን ነገር ይበላልና በጣም ምርጥ ነው ወድጄዋለሁ ነው ከሶስት ዳቦና ከሁለት እንጀራ ከግማሽ እንጀራ ጋር አብሮ ነው እና እንበላ ደግሞ እንቀር ምንድነው የተፈጠረው በጣም ይቅርታ ምግቡን ስንበላ መቅረት አልቻልኩም አንደኛ ነገር አብረውኛ ልጆች ምንም ነው ያላተረፉት ሁለተኛ ነገር ደግሞ ቤቱ ሰው ብቻ ስለነበረ ለመቅረት ምንም አልተመቸንም ነበርና የመጨረሻ ማኪያቶ ነው ማኪያቶችንን ጠጥተን እንሄዳለን እና ይመቻች አናው ግን ምንም ያቂ አይመስልም እዮ አይቼ ጨርሰን እየወጣን ነው ጋይስ ከጀሞ መልስ ነው አሁን ያለነው ግን ሁለተኛ ቤት ለእናንተ መድገም ፈልጋለሁ ይሄኛውን ቤት መድገም የፈለኩበት ምክንያት ምንድነው ካላችሁኝ ደግሞ ይሄኛው ቤት ስሟን በትክክል አላውቀውም ግን መስቀል ፍላወር ጋር ነው ያለችው ሃቫና ገባ ብሎ ሃቫናና ሌጎስ መሃል ላይ በፊት ሰው ቤት ነበር የምትሰራው አሁን ግን የራሷን ጀምራ አሪፍ ምግቦች አፋኝ የሚያቃጥሉት ነው አይነት ነገሮች ለኛም ስንሞክር እንደዚህ አይነት ምግብ የመጀመሪያችን ነው አነስ ያለች ቤት ከፍታ እየሰራች ነውና አንድ ስፓን ሰፖርት ነው የሚሆነው ሁለቱም ደግሞ እናንተም እንድታዩት ነው እዩትና ይሄንን ፔጅ ሰብስክራይብ ማድረግ እንዳትረሱ ይሄን ቪዲዮ ለብዙዎች በማጋራት እሷንም ሰፖርት እናረጋታለን ስለዚህ እንሂድና የሷን ቤት እንይላት ከቻልን ከምትሰራበት ቦታ ጀምረን እስኪቀርብ ስንበላ ያለውን ምናምን በቃ ትክክለኛውን የምግቡንም ጣዕም ሁሉንም ነገር የቻልነውን አቅም በቻልነው መጠን ልናቀርብ እንሞክራለን ተከታተሉ የመጀመሪያው እንደወደዳችሁት እርግጠኛ ነኝ አሁን ደግሞ ይሄ ሁለተኛው ቤታችን ነው የሚሆነው እዩትና ከዛ በኋላ ጀጅ ታረጋላችሁ ይመቻችሁ ሰብስክራይብ አድርጉ ከዚህ በኋላ በጣም በብዙ ቪዲዮዎች እንገናኛለን ይመቻችሁ ጀግናዋና ብርቷ ቃልዬ ጋር ገብተናል አፋኝ የሚባለው ምግብ ልንሞክረው ነው ደርሰናል ቃልዬ ነው ስሟ ቃልዬ ጋር ነው ያለነው ምንድነው አፋኝ ይባላል በጣም ነው የሚያቃጥለውና እሱን ነው አሁን እናሳያችሁ ሲሰራ እየጠበቅን ነው ሲጀምር ግን ያለውን ፕሮሰስም እናሳያችኋለን ይሄ ምግቡ ሲጀምር ጀምሮ ያለው ፕሮሰስ ነው እስከ መጨረሻው ድረስ ሲሰራ እዚህ ላይ ስላለ ማየት ትችላላችሁ
አፋኝ ማለት ይሄ ነው። እስቲ እንቅመሰውና ደግሞ የሚሆነው እናያለን። እንዴ ቃሪያው ምግቡ ማለት ነው እንዳለ ቃሪያ ነው እና ስጋና ቃሪያ ማለት ነው። በጣም ነው የሚያቃጥለው። በጣም ለሶስት ሰው በደንብ ይበቃል። ሶስት ሰው በደንብ ነው የሚያጠግበው። ዋጋውም 400 ብር ነው። አሁን ዞም ለታለ እንደገና ለላብረ ነው እንዴ ላንቺ ነው ማለት ለጤና በጣም ተስማሚ ነው ተብሏል። ምንም ነው የሚያቃጥላት። ለምደሹ ነው የይሰራው ይላል የምር ያሰብኩት ምንድነው አፋኝ ነው ስሙ ማዘር ያ አስናቀች ለምን ታቃጥላለች? አስናቀች የሚባል ምግብ በልታጣቀው አላውቅም። የት ነው? አሁንማ ፈረሰ። ዶሮ ማነቀር ኦኬ። አስናቀች የሚባል ነበር። አላውቅም። ምን ያለበት ይሄን አላውቅም። እዚህ ጋር እንጠራለን። ናቲና ላይ አዲስ ለተናዲ ከልባቸው ነው ታቀረችው ሁላ ደፍታላ ያለዩ ልጅ ነው ስቃላ ጾመኛ ነኝ። አይ በቃ ዛሬ ነው የሚለቀቀው። ሜል እንኳን ነው እንዴ በቃኝ ቃልዬ አልቅስ ሙለሽ ወጥ
ወጥ ነው እና አንዳንድ እንጀራ ፌስ አላት ባላይ ምን ነገር ምንድነው አይ በበቀሉ ዛሬ ተለቀቀ ወንድነት ተፈተነ ነው ማለት አሪፍ ማዳን ያመጣሽ ምንድነው ሲያናደድሽ ቀርተሽ እኛ ለብቻ ሰዎች ታውን አልመጣም ወይ ቆንጆ ነገር ለጋብዛሽ ነው ቢል ይያው ለቀቅ እንደመጣ ካሪያ ጎበኝ ይው ማርያም ናገር አንተ ወርክ ይስተላልዳል አረ ነው ሶስት ይገኛል ሶስት ያረከረ ተበከስታ ለምን ወይ ጨርሰ ውሃ ነገር አድርግበት በዚህ ነገር የምራቃ ማርያም ናገር ይሻለው እዚህ ጋር ጨርሰው እንደው እዚህ ጋር ግማሽ ዋስ ይችሉታ በቃ ማክለ ቀርጣላ እሱ ግን ሳይቀርስ ነው ሰውኛ ነው የሚገርም ምግብ ነው ቆንጆ ነገሮች ግን አስናቀች ነው መባል መብራት ላብራላ አስናቀች ደግሞ በሚጥሚጣ ፍርፍር ነው የሚሰራው በሚጥሚጣ ለጉንፋን ምናምን በተለይ አሉ ጉንፋን ቴሌ አርጋ እውነት ለመናገር ምግቡ በጣም ነው የሚያቃጥለው